አብዛኞቻችን ምን ማድረግ ምን መስራት እንዳለብን እናውቃለን፣ ግን አንሰራ። ምክንያቱም ከዚህ በፊት እየተገበርን የለመድናቸው ልማዶች አሉ። አርፍዶ መነሳት፣ የማይጠቅሙን ተግባሮችን ማድረግ፣ ለረጅም ሰዓት ስክሮል ማድረግ እና እነዚህ ተግባሮች የምንፈልገውን ሰው ከመሆን ያስቀሩናል። እና ለዚህ ጄምስ ክሊር ፍቱን መድኃኒት ይዞልን መጥቷል። እርሱም his popular blog gets 2 million አቶሚክ ሃቢት። ይህንን መጽሐፍ ካነበብኩኝ ቆይቷል። ነገር ግን ያኔ ያነበብኩት መንገድ ትክክል አልነበረም። ላይክ ጀስት እንደ ሂስትሪ ጂኦግራፊ እንደምናነበው ጀስት ላይክ ዝም ብሎ ለሽምደዳ ነበር ያነበብኩት። ነገር ግን አሁን ሳስተውለው ተመልሼ ማንበብ እንዳለብኝ ተሰምቶኛል። ዛሬ ይህንን ቪዲዮ የሰራሁላችሁ ያለሁት ይህንን መጽሐፍ ላይክ ከኑሯችን ጋር እያስተሳሰርን እንድንሄድ ነው። ማለትም እያንዳንዱን ክፍል እያነበብኩኝ ጀስት የተሰማኝን ነገር እና እየተገበርኩኝ ያለውን ነገር ጀስት ቡክ እና ሪል ላይፍ አንድ ላይ ማለት ነው በጣም ደስ የሚል ይሆናል ብዬ አስባለሁ። ማለትም አብዛኛውን ቡክ ሪቪዎችን ዩቲዩብ ቻናል እከታተላለሁ። ነገር ግን እነዛ የሚያቀርቡበት መንገድ ደስ የሚሉ ወይ ነው፣ ግን ለኛ ደግሞ የማይመች ነው። ማለትም ጀስት እንዲህ አድርጉ እንደዚህ ነው መጽሐፉ ብሎ ይነግሩናል። ነገር ግን ፕራክቲካል በሆነ በህይወታችን ላይ የሆነ የሚፈጠር ነገር ሊኖር ይገባል አይደል? ያንን ደግሞ ከኔ ጋር የጄምስ ክሊርን መጽሐፍ በህይወታችን እየተገበርነው እናያለን። መጽሐፉን ለማስተዋወቅ ያክል ጄምስ ክላሪ ነው የጻፈው እና በአማርኛ ደግሞ የተረጎመው ድረስ ጋሻይ ነው። በጣም ምርጥ መጽሐፍ ነው። መጀመሪያ ላይ የራሱ ታሪክ አለ። የጄምስ ክላሪ በጣም ከባድ አደጋ ደርሶበት ነበረ። እንዴት ከዛ ሊያገግም እንደቻለ እና ምን ያክል የ1% ዋጋ ምን ያክል ዋጋ እንዳላት ይናገራል። እና ደግሞ በተጨማሪ መጽሐፍ 4 ሳይክሎች አሉት። ከዚህ በፊት ካነበብኩት ለማስታወስ ያክል 4 ሳይክሎች አሉ። እነዛ ሳይክሎች አንድን አዲስ ሀቢት ኦር አንድን አዲስ ልማድ ለመገንባት ይረዱናል። እና ኦፍ ኮርስ ከዚህ በኋላ ያለውን እያንዳንዱን እያነበብኩኝ እንዴት በህይወቴ የተጠቀምኩ እንዳለ እና እኔም ለራሴ ዲሲፕሊን እንዲሆን ስለሚረዳኝ ነው ይህንን ቪዲዮ ሪከርድ እያደረኩ ያለሁት። ማለትም ለእናንተ እንደዚህ ጀስት ፐብሊክ ላይ ባወጣው ቁጥር ራሱ እንድሰራ እገደዳለሁ ማለት ነው። እና ለማታውቁኝ አማኑኤል እባላለሁ። ባለፈው ቪዲዮ ላይም ራሴን ለማስተዋወቅ ሞክሬ ነበረ። ያለፈውን ቪዲዮ ካላያችሁ ተመልሳችሁ እንድታዩ ሪኮመንድ አደርጋችኋለሁ። ፎሬክስ ትሬድ ለማድረግ ዲፕሊ እየተማርኩ ነው። በሚቀጥለው ቪዲዮ ስለ ፎሬክስ ትሬዲንግ አንዳንድ ነገሮችን እላችኋለሁ። እናም ኮንቴንት ክሬት እያደረኩ ነው። ራሴንም ሰውነቴን ለመገንባት ላይክ የተሻለ ቦዲ እንዲኖረኝ ራሴ ላይም እየሰራው ነው። የ11ኛ ክላስ ተማሪ ነኝ። በዚህ በወጣትነት እድሜ ራሴን ለመቀየር የምተጋ ብርቱ ወጣት ነኝ እና እናንተም ራስን መቀየር መለወጥ የምትፈልግ ከሆነ ይህ ዩቲዩብ ቻናል ስለምጠቅምስ ሰብስክራይብ በማድረግ ቤተሰብ መሆንን እንዳትረሳ። እና ሰሞኑን ደግሞ አዲስ ልማድም እየገነባን ነው ያለነው። ያንንም ደግሞ በሚቀጥለው ቪዲዮ እያንዳንዱን ቪዲዮ በፓርት 1 ፓርት 2 እያልኩኝ ይቀጥላለሁ። በመሃል ላይም ሌሎች ቪዲዮዎችንም ልለቅ እችላለሁ። ግን ይህን የአቶሚክ ሃቢቱን ተምብኔሉን ራሱን ሳልቀይር ፓርት 1 ፓርት 2 እያልኩኝ ይቀጥላለሁ እና እንድትከታተሉኝ በአክብሮት እጠይቃችኋለሁ። የአቶሚክ ሃቢት መጽሐፉን ፒዲኤፉን በቴሌግራም ቻናሌ ውስጥ ታገኙታላችሁ። የቴሌግራም ቻናሌ ሊንኩ ታች ዲስክሪፕሽን ስር አስቀምጥላችኋለሁ እና እዛም ውስጥም ደግሞ አንድ ላይ የምናወራበት ፍሪ ግሩፕ አለ። እያንዳንዱን ትራንስፎርሜሽን እዛ ላይ ሼር እየተደራረግን እርስ በራስ የምንማማርበት የምናድግበት ነው። የዩቲዩብ ቻናል ዋናው ዓላማችን ደግሞ ራሳችንን መቀየር የተሻለ ቦታ መድረስ ነው እና በየጊዜ እንደነዚህ አይነት ጠቃሚ ቪዲዮዎችን ስለምሰራላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ቀን፣ ይመቻችሁ።